ይሄ የምትመለከቱት መንገድ ከሻውራ ወደ ደለጎ የሚወስደው የህዝብ ትራንስፖርት የሚመላለስበት ብቸኛው መንገድ ነው። እጅግ በጣም ሰላማዊ የሆነ መንገድ ነበረ። በጋውን ህዝብ የሚጠቀምበት በዚህ ነው። ኢቨን ጎንደር ለመሄድ ራሱ በዚህኛው ዙሮ ነው የሚሄዱት፣ አሁን በምታዩት መንገድ ማለት ነው። በጣም ነው የማዝነው፣ በጣም ነው የምናደደው ወደ ቋራ ወረዳ አካባቢ ሳስብ ማለት ነው። ነገሮች በጣም ያበሳጫሉ፣ ያናዳሉ። በጣም ነው የምናደደው፣ እግዚአብሔር በሚያውቀው ማለት ነው። ቋራ ወረዳ ያላደገበት ባለሀብት የለም፣ ያላዘመረበት አዝመራ የለም። ሰሊጡን፣ አኩሪ አተሩን፣ በቆሎውን፣ ማሽላውን፣ ጥጡን፣ ስንቱን ነገር ስንት ባለሀብት አደገበት። ስንት ባለሀብት አፈሯን ጋጥ አድርጎ ከተማ ሄዶ ተቀመጠ፣ የተሻለ ኑሮ ኖረበት። ለህዝቡ 1 ኪሎ ሜትር መንገድ መስራት ያቃተው ባለሀብት ያለበት ሀገር ቋራ፣ ይሄ ቋራ ነው። በጣም ነው። ከመላው ኢትዮጵያ በተለይ ከአማራ ክልል በጣም በርካታ ሰው እየሄደ ከጎጃም፣ ከሸዋ፣ ከወሎ፣ ከጎንደር የተለያየ አቅጣጫ እየሄደ የሚያዘምርበት ኑሮውን የሚለውጥበት ሀገር ቋራ የህዝብ ትራንስፖርት የለውም። አይደለም ወደ ቋራ ወረዳ መንገዱ ከተማው ላይ ብትሄዱ የቋራ ወረዳ ዋና ከተማ ተብሎ ጭቃ ነው መንገዱ። በጣም ነው የምናደደው። ብዙ ቦታ በአቅሜ ተንቀሳቀሻ አይቻለሁ። በትንሹም ቢሆን አስፋልት የገባበት ቦታ ነው። ብቸኛው አስፋልትን ናፍቆ የቀረ ህዝብ ቢኖር የቋራ ወረዳ ህዝብ ነው። በጣም ነው ማዝነው ማርያምን። በጣም እንዴት ቢያንስ እንኳን 1 ሚሊዮን ብር እንኳን ካላችሁ መኪና ገዝታችኋል፣ ቤት ገዝታችኋል፣ ከተማ ኑሯችሁን ዝንጥ ብላችሁ እየኖራችሁ ናቸው። 10-20 ሚሊዮን ብር በላይ ይዛችሁ ምን ችግር አለው? 1 ሚሊዮን ብር አዋጣችሁ 100 ባለሀብት ብትኖሩ 100 ባለሀብት በትንሹ ሰብሰብ ብላችሁ 1 ሚሊዮን 500 ሺህ ብር አወጣችሁ መንገድ ብትሰሩት ምን ችግር አለው? ምን ችግር አለው? ማርያም እናንተ እኮ ኃላፊ እኮ ናችሁ። ነገ ይሄ ንብረታችሁ ገንዘባችሁ ኃላፊ ነው። ምን ነው በኖረኝ ያሳያችሁ ነበር። አድጋችሁበታል። ወረዳው ባለስልጣናት ናችሁ፣ አድጋችሁበታል፣ ተቀየራችሁበታል። በመንግስት ሰራተኛ ደሞዝ እናንተ ጎንደር፣ አዲስ አበባ የተሻለ ከተማ፣ ባህር ዳር ቤት ሰርታችኋል። በመንግስት ሰራተኛ ደሞዝ ማለት ነው። ህዝቡ ግብር እያወጣ ግን ህዝቡን አስቡት። ይህ ትላልቅ በተለይ ክልል ላይ ያላችሁ ዞን ላይ ያላችሁ የመንግስት አካላት ብታዩት ደስ ይለኛል። ማርያም በጣም ነው የሚያሳዝነው። በጣም ቁስል ነው የምትሉት። የሆነ ነገር ስትናገሩ ሌላ ነገር ትባላላችሁ። ይሄ ግን ሪያሊቲ ነው። አሁን ከትንሽ ከሳምንት ከ2 ሳምንት በኋላ ሙሉ ለሙሉ ትራንስፖርት ይዘጋል። ታያላችሁ። ምን አለ በሉኝ ካልተስተካከለ ማለት ነው። የዛሬ 3 ወር አካባቢ አይታችሁ ከሆነ ተናግሬ ነበር አስቀድሜ። ይሄው እንደዚህ ነው። የልማት ሀገር፣ የሰሊጥ ሀገር የዛሬ 5 ዓመት 6 ዓመት ነበረ ፕሮጀክት ተነድፎ እንደምታዩት ካፔላውን ሊሰራ የነበረ። እስካሁን ምንም ነገር የለም። አይደለም አስፓልት ሊሰራ ትክክለኛ ኮረኮንች ወይም ደግሞ ፔስታ መንገድ እንደዚህ እንደምታዩት በትክክለኛ መንገድ የተሰራ የለውም። 3-4 ዓመት የሆነው አሁን ጭቃ ከተሰቃየ ህዝቡ ማለት ነው። 4-5 ዓመት እንደዚህ በጭቃ ከተሰቃየ ማለት ነው። ሰሚ የለም፣ እንትን የሚያዳምጥ የለም። ባለሀብቱ ራስ ወዳድ ነው ሁሉ። ንብረታችሁ ያልፋል፣ ገንዘባችሁ ያልፋል፣ ታሪክ ሰርታችሁ ለፉ። የእውነት በጣም ነው የሚያናደው። ፕሊስ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱ። በተለይ ከቦታው ተምራችሁ ትላልቅ ቦታ ላይ እስከ ፓርላማ ድረስ የገባችሁ አንድ ቀን ለህዝባችሁ ድምፅ አሰሙ። ያሳዝናል በጣም። ኮፒ ሊንክ አድርጉ ሁላችሁ። በነገራችን ላይ ይሄ የምትመለከቱት መኪና የተወሰነ እንደተጓዘ ወድቋልና ምን ተሰማችሁ፣ ምን አሰባችሁ የሚለውን የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። እኔ ግን አሁን ለምሳሌ ከዚህ የተሳፈረ ሰው ቢኖር ሹፌሩ አለ፣ ረዳት አለ፣ የሆነ አካል ጉዳት ቢደርስብህ መሞቱም ተወውና አካል ጉዳት ቢደርስብህ ልጅ ሊኖር ይችላል፣ ሚስት ሊኖር ይችላል፣ እናት ልትኖር ትችላለች፣ አባት፣ ወንድም፣ እህት አለ እርግጠኛ ነኝ። እና አሁን ለእነዚህን ቤተሰቦችን ጥለህ በራስህ ለመሞት የምታስበው ለምንድን ነው ወዳጅ?
ይገባኛል። የኑሮ ውድነቱ ከመኖር በቃ ያንገሸግሻል። በጣም ከባድ ነው፣ ሁላችንም እናውቃለን። ግን በመጠኑ ሰርተህ ለእናት አባትህ ብትኖር፣ ለልጅ ለሚስትህ ብትኖር ምን ችግር አለው? ወንድሞች ሹፌሮች ምን ችግር አለው? ይህ ስግብግብነት በጣም ከባድ ነው። አሁን ለምሳሌ የዚህን ኪሳራና ከጫንከው ጋር ሲመዛዘን እኮ ከመኪናውና ከጫንከው የተጎዳው ማን ይብሳል ሲባል አስበው ምን ያክል ኪሳራ እንደገባው። አሁን ይሄ እኮ የራስህ ችግር ነው እንጂ እንደዚህ አድርገባት ጭነው እኮ በሰላም ነበረ የምትገባው። ይሄ የራስህ የፍላጎታቸው ብዙ ሹፌሮች በፍላጎታቸው ነው ችግር የሚያመጡት ማለት ነው። በነገራችን ላይ አሁን አይታችሁ ከሆነ አባዱላ በሉት ባስ በሉት ህዝብ ጭኖ የጭነት መኪና ሊጭነው የሚገባውን እቃ በሙሉ ከላይ ቆልል አድርጎ የሚወስደው የባስ ስታዩ በጣም ትደነግጣላችሁ። በዛ ለመሳፈር ትፈራላችሁ፣ ግን አማራጭ ስታጡ ትሄዳላችሁ። እኔ አሁን በጣም የመኪና በጣም ከሚፈሩ ሰዎች መካከል አሁን ላይ እኔ አንደኛው ነኝና ምክንያቱም ስላየሁት ብዬ ነው። እና ፕሊዝ እባካችሁ ስርዓት አድርጉ። ለምሳሌ ይሄ መኪና ተመልከቱት፣ ወደ ደለጎ ሲሄድ መንገድ ላይ እንደወደቀ ሰማውና፣ ግን የወደቀበት ምክንያት ሳስበው በጭነቱ ምክንያት ነው። የሆነ ጊዜ መናኸሪያ ላይ ምናምን ተመልከቱት፣ ይሄ መኪና የወደቀው የጭነት መኪና ሊጭነው የሚገባውን ጭነት በሙሉ ጥርቅም አድርጎ ጭነት ነበረ ይሄ መኪና ማለት ነው። ምንድን ነው በየመንገዱ መታወቂያ አምጡ፣ ከየት ነው የመጣው፣ የት ልትሄድ ነው ብላችሁ ስቅቅ ከምታደርጉን ወንድሞቻችሁን እህቶቻችሁን ስቅቅ ከምታደርጉን ይሄ ነገር ህዝብ ሊጎዳ ይችላል፣ ለምን ጫንክ ተብላችሁ ቅጣት ብትቀጡት ድጋሚ ይጭንም ነበረ። ግዴታ ትራፊክ ከሌለ መባል የለበትም። ከስንቱ ይገኛል የትራፊክ ፖሊስ። በየመንገዱ የምትፈትሹን ፋኖም ይሁን መከላከያም ይሁን አድማ ብተናም ይሁን የምትፈትሹን ህግን አስከብሩ። በቃ ቢያንስ የትራፊክ ፖሊስን ህግ አስከብሩ። እንያችሁ ለህዝብ ከወጣችሁ ለህዝብ ነው የምንኖረው የምንፈትሸው ለህዝብ ነው ካላችሁ ለምንድን ነው ህዝብ ተንገላቶ እንዲሄድ የምታደርጉት? ህዝብ በመኪና አደጋ እያለቀ ነው። ማርያምን በጣም ብዙ ጊዜ የመኪና አደጋ ነው የምሰማው። የመኪና ፍተሻ አይደረግም። ለምንድን ነው? ከተሳሳትኩኝ እታረማለሁ። ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ እመለሳለሁ። መልካም ጊዜ ይሆንላችሁ።